እሺ አመሰግናለሁ በጣም በቅድሚያ እድል እየወሰድኩ ነው። ወደ ኋላ አካባቢ የተነሱ ጥያቄዎች ላይ ወንድሜ አርበኛ አስረስ ያነሳቸው አሉ። ባልተነሱት ላይ የተወሰነ ሀሳብ ጨምራለሁ። በዚሁ አጋጣሚ ምናልባት ስም ስንጠራ ረዳት ፕሮፌሰር ወይንም ፕሮፌሰር ማድረግ ፐርሰናሊ እኔን በተመለከተ ነው እንዳትጠቀሙ ማለት ፕሮፌሽናል እንትን አለው። ሙሉ ፕሮፌሰር የሆነ ሰው ነው በአካዳሚክ እንትን ፕሮፌሰር የሚባለው እና ከዛ አንጻር አርበኛ ጌታ አስራደ እያላችሁ እንድትጠሩኝ ለመጠቆም ነው። ሁሉም ሚዲያዎች እዚህ ላይ ስላላችሁ እንግዲህ ወደፊትም በሚኖረን የአብሮነት ጊዜ ውስጥ እየተለማመር እንድንሄድ ብዬ ነው። እንግዲህ ቅድም ብዙ ነገሮችን አንስቷል ወንድሜ አርበኛ አስረስ። ሁሉንም ነገር እዚህ ላይ ምላሽ ላንሰጥ እንችላለን። በርከት ያሉ ጥያቄዎች ናቸው። ጊዜውም ጭምር እየሄደ ስለሆነ አንኳር በሆኑ ነገሮች ላይ አስተያየት እሰጣለሁ። ምናልባት ጋዜጠኛ ማዕዶት ባነሳቸው ላይ በተለይ የአማራ ሕዝብ ጠላትና ወዳጅን በተመለከተ በአጋጣሚ ይህን ጉዳይ በግልጽ በነበረን የአንድነት ሂደት ውስጥ ያነሳ ነው ጉዳይ ነው። ምንጊዜም ቢሆን የአማራ ሕዝብ በዚህ ልክ መከራና ስደት የገጠመው ግልጽ የሆነ ጠላት ተነስቶበት ነው። ይህን ሁላችንም እናውቀዋለን። ሰው በዚህ ሂደት ውስጥ እኛ እንደ ሕዝብ ቅድምም በስሱ ለማንሳት ሞክረናል። እንደ ሕዝብ ማንንም ሕዝብ ጠላት ብለን የምንፈርጀው የለንም የራሳችን ድክመት ካልሆነ በስተቀር ማለት ነው። ነገር ግን በተለያየ አደረጃጀት ውስጥ ጸረ አማራ የሆነ አቋም የነበራቸው ድርጅቶች ትናንትም ነበሩ፣ ዛሬም አሉ፣ ነገም ይኖራሉ። እነዚህን በተመለከተ አንዳንዱ ፖለቲካል ዲሲሽን ስለሆነ በቀጣይ የምናስቀምጠው ነው ሊሆን የሚችለው። እዚህ ላይ ግን በግልጽ መታወቅ ያለበት ምንድን ነው? አማራ ፋኖ ብሔራዊ ንቅናቄ ግልጽ የሆኑ ጥያቄዎች አሉት፣ የተቆጠሩ ጥያቄዎች አሉት። በእነዚህ ጥያቄዎች ላይ አንዳችም ድርድር የለንም። ይህን እንድታውቁ እፈልጋለሁ። መጨረሻ አካባቢም እንደዚሁ አንድ ጋዜጠኛ ወንድሜ ሲያነሳው ነበር። የወልድ ጉዳዮች አሉን፣ ትክክል ነው። እንደ አማራ ጋር የሆኑ ነገሮች አሉን። በእነዚህ ጥያቄዎች ላይ እዚህ ድርጅት ውስጥ የተቀመጡት የአማራ ልጆች ናቸው። ያለማጋነን እዚህ ድርጅት ውስጥ ያሉት አመራሮች የምንበለው ታጋዩ ፋኖ ምናልባትም የተሻለ የነቃ የተሻለ በአማራ ሕዝብ ላይ መስዋዕትነት ለመክፈል ቤት ንብረቱን ጥሎ ጫካ የወጣ አካል ነው። ስለዚህ ይሄ አካል አንድ አይነት አቋም ይዞ ድርጅት መስርቷል። ይሄ ድርጅት ደግሞ ግልጽ የሆኑ ዓላማዎች አሉት፣ የሚመልሳቸው ጥያቄዎች አሉት፣ ቀይ መስመሮች አሉት፣ የማይደራደርባቸው ነጥቦች አሉ። ከነዚህ መካከል ለምሳሌ የአማራ ጥያቄዎችን ማስመለስ ቀይ መስመር ነው፣ የማይደራደርበት። ለምሳሌ የአማራ ማንነትና ርስትን በተመለከተ ቀይ መስመር ነው፣ ለድርድር የማይቀርብ ማለት ነው። ስለዚህ በዚህ ጉዳይ ላይ ኮምፕሮማይዝ የማያደርግ ስለሆነ ድርጅቱ በዚህ ላይ የዓላማችን ግጭት የሚፈጠር አደረጃጀት ወይም ደግሞ ሌላ አካል ካለ አቋም በምንዝበት ላይ በምንፈርጅበት ሂደት ላይ እንፈርጃለን። ስለዚህ የኛ መለኪያው የሚሆነው እነ ከበደ ወይም ደግሞ በቀላ አየለ ስለሚባል ድርጅት ወይም ግለሰብ አይደለም። በቃ ስለ አማራ ጥያቄ ነው እኛ የምንከራከር። ሰው ግልጽ በሆነ በተለይ በዋናነት እንደሚታወቀው በአራቱም ጠቅላይ ግዛት ላይ ያሉ የአማራ ርስቶችና አጽመ ርስቶች ብዙዎቹ በነበረው ባሳለፍነው አገዛዝ ውስጥ ከፍተኛ የሆነ ክህደት ተፈጽሞባቸው ማህበረሰባችን ለባርነት ተዳርጎ ለስደት ተዳርጎ ነው የቆየ። በቃ ይህን ጥያቄ ልንመለስ ነው የወጣ ነው፣ አለቀ። አማራ ፋኖ ብሔራዊ ንቅናቄ ይህንን ጥያቄ በቀይ መስመርነት ይዞት የሚቀጥል ነው የሚሆነው። ይሄ እንዲያዝ እንፈልጋለን። እርግጠኛ ነኝ መቼም ዛሬ በዚህ ሰዓት ተነስቶ አርበኛ ዘመነ ካሴ ወልቃይት የኔ ነው፣ ጌታ አስራደ መተከል የኔ ነው፣ አርበኛ መከተው ተነስቶ ደራ ወይም ሸዋ የኔ ነው፣ አርበኛ ምሬ ወይም ሄኖክ ተነስቶ ራያ የኔ ነው ሊል አይችልም። መቼም ይህንን እንድንል የሚፈልግ አካል ካለ እኛ ይህንን ከ10 ከ15 ዓመት ከዛ በፊት የነ ፕሮፌሰር አስራት ወልደየስን ራዕይና ዓላማ ይዘን ሰንቀን የመጣን የሞትንለት የቆሰልንለት የተሰደርንለትን
ዓላማ በየቀኑ እንድንናገር የሚፈለግ አይመስለኝም። ከዚህ ከፍ ባለ ደረጃ ነው ያለነው። በግልጽ እንድታውቁት የምንፈልገው ከዚህ በጣም ከፍ ባለ ደረጃ ነው ያለነው። ሜቢ አሁን ከሆነ ይሄ ጥያቄ አንዳንዶቹ የገባቸው እሱን ነገር ወደኋላ ተመልሰው እንዴት ድርጅቱ እንደተቋቋመ፣ ለምን ፋኖ እንደሆነ፣ ለምን የአማራ ህዝብ እንደተሰደደ ይህንን ሁሉ ማየት የሚጠበቅበት ይመስለኛል። እና ኦፍኮርስ አንዳንዶቻችን በመሀል ጠላት ባመጣው አጀንዳ ህዝቡንም ደጋፊውንም ጭምር ውዥንብር ለመክተት የሚመስል መንገድ አለ። እኔ በዚህ ሰዓት ስለማይመጥንም ከዚህ በላይ አልልም። ወደፊት ግን በዚህ ጉዳይ ላይ በሰፊው ድርጅቱ በፖለቲካ መምሪያው፣ ድርጅቱ በህዝብ ግንኙነት መምሪያው፣ ድርጅቱ በተለያዩ መምሪያዎች እየወጣ ማብራሪያና አቋም የሚይዝበት ነው ሊሆን የሚችለው። ግን ኦቤስ የሆነውን ግልጽ የሆነውን የአደባባይ ሚስጥር ብዙም ስለማያሻማ እኔ በተለይ እዚህ ቤት ውስጥ ያለነው አካላት እርግጠኛ ነኝ በዚህ ጉዳይ ላይ እንደው ለደቂቃም ለሰከንድም ጥርጣሬ ካለን አይዳውት እኔ ወይ አልተግባባንም፣ አልተረዳዳንም፣ አልተዋወቅንም ሁሉ ማለት ነው የሚሆነው። አንድ ይሄ እንዲያዝ እንፈልጋለን። በዚህ ጉዳይ ላይ ግልጽ እንትን እንዲኖረን። ነገር ግን ምናልባት በአዴን ወይም ደግሞ ኦህዴድ ብልጽግና በየቀኑ የተለያዩ አጀንዳዎችን እየፈጠረ ሰራዊቱን፣ ማህበረሰባችን፣ ህዝባችን ውዥንብር ለመክፈት የሚሄድ አካል ካለ እስኪ በዚህ ጉዳይ ላይ እንደዚህ በሉ የሚላይ ከሆነ ትክክል ነው። ቅድም አርበኛ አስረስ እንዳለው ነው የምምለው። ለብአዴን አክቲቪስት መልስ አልሰጥም እኔ። አማራን ለሸጠ፣ የአማራን ርስት ለሸጠ ወይም ደግሞ ለገ ለመሸጥ ለተዘጋጀ አካል መልስ ልንሰጥ ስለማንችል ማለት ነው። ሰው በዚህ ልክ እንዲታይ ነው። እኛ በዚህ ላይ ጽኑ መሰረት ያለን አካላት እንዳለን ነው። ሰነዳችንም አግሪመንታችንም እና ደግሞ ወደፊት የምንሰራቸው ፖለቲካዎችና አደረጃጀቶችን በዚህ ልክ የተቃኙ እንደሆነ እንዲያዝ ነው። ሌላኛው ምናልባት ከዚህ የህዝብ ጥያቄ ጋር ተያይዞ ማን ነው በየጊዜው የሚነሱ ቅሬታዎችም ካሉ በተለይ እውነት ሚዲያ ነው መሰል ይቅርታ ስምህን ስለዘነጋሁት ነው። የተነሱ ጥያቄዎች አሉ። ሂሶችን ለማረም ዝግጁ ናችሁ ወይ? ኦፍኮርስ ከዚህ በኋላ ተጠያቂ የሆነ ኃላፊነትን የሚወስድ ድርጅት አለ። ግለሰብ አይደለም፣ ድርጅት አለ። በጣም ግዙፍ የሆነ ድርጅት ማለት ነው። ቅድም ሲገለጽ እንደነበረው በጣም ግዙፍ የሆነ መዋቅር ያለው በመቶ ሺዎች የሚቆጠር ሰራዊት ያለው ድርጅት ነው ያለ። ይሄ ድርጅት ደግሞ ሂስን መቀበል ብቻ አይደለም፣ ሁሉንም ኦቨርናይት በአንድ ጀንበር አንፈታውም፣ አንመልስም። ይህን እንድትዙልን እንፈልጋለን። ለምሳሌ ዛሬ በሚኖረው እንኳን ፕሮግራም ላይ እኮ ቅሬታ ያለው አካል እኮ ይኖራል። ይህንን ነገ እናስተካክሏለን። ነገ የሚኖረውን ቅሬታ ከነገ ወዲያ እናስተካክሏለን። ሁሉንም በአንድ ጊዜ ግን አናስተካክልም። ያለንበትን ኮንቴክስት ታውቁታላችሁ። በጣም በርካታ አጀንዳዎች፣ በርካታ ትናንትና ብዙ መስቀለኛ መንገዶችን አልፈን ነው ከዚህ የመጣ ነውና በሂደት ችግሮችን እንድንፈታ፣ እንድናስተካከል፣ እንድታረሙንና እንድንተራረምም ጭምር በዚህ አጋጣሚ ነው መጠየቅ የምፈልገው። ግን በእያንዳንዱ ጉዳይ ላይ ደግሞ አሁን ባለው ድርጅት ላይ አጀንዳ ሊፈጥር በሚችል መንገድ ወይንም ደግሞ ሁሉንም ነገር በአንድ ጀንበር ልናስቀምጠው እንደማንችል እንዲያዝ ለማለት ነው። በጣም ወሳኝ ጥያቄ። አሁን ያለው አገዛዙ ቢወድቅ እና የፓወር ቫኪዩም ቢፈጠር መሙላት የምትችሉበት ቁመና ላይ ናችሁ ወይ? በዚህ ላይ ምን እቅድ አላችሁ የሚለው ይሄ መሰረታዊ ጉዳይ ነው። ትክክል ነው። ምናልባት አሁን ባለው ሁኔታ ላይ አገዛዙ ምንድነው ጸጉራም ውሻ አለ ሲሉት ሞቶ ይገኛል እንደሚባለው ነው። ምናልባት ሚዲያ ወይም ደግሞ የሆነ ነገር ሊኖረው ይችላል አገዛዙ አሁን ባለው ቁመና። ከዛ ውጭ ግን ውስጡን ህዝባችን ስለሚያውቀው መቼ ሊወድቅ እንደሚችል አናውቅም። ይህንን ክፍተት ለመሙላት በአንድ በኩል እንደ አማራ ፋኖ ብሔራዊ ንቅናቄ ግዙፍ የሆነ መዋቅር አለው። በነገራችን ላይ ያው በራሱ ጊዜ የትግሉ ባህሪ ስለሆነ ኢንስቲትዩሽናል ስላልሆነ ነው እንጂ በጣም በርካታ የወታደራዊ ጠበብቶች አሉ፣ ጄኔራሎች አሉ፣ ኮሎኔሎች አሉ፣ በጣም ብዙ ወታደራዊ መኮንኖች አሉት። ምናልባትም አገዛዙ ውስጥ ካሉት የተሻለ እውቀት፣ አቅም፣ ህዝባዊነት ያላቸው ልምድ ያላቸው የጦር መኮንኖች አሉት። ፖለቲከኞች አሉ፣ በጣም ብዙ ፒኤችዲ ያላቸው አሉ፣ በሕክምና ዶክትሬት ያላቸው አሉ፣ መሐንዲሶች አሉ። በየትኛውም የሙያ ዘርፍ ዲግሪም በሉት ማስተርም ሶስተኛ ዲግሪም ያላቸው በርካታ አካላት አሉ። ይህን ወደፊት ስለምናየው ነው። በእያንዳንዱ ተቋም ውስጥ በእያንዳንዱ መምሪያ ውስጥ እና አደረጃጀት
ከድርጅት እስከ ታች እስከ ሻለቃ ድረስ ባለው መዋቅር ውስጥ አሁን ወደፊት የህዝብ አስተዳደር መዋቅር ይኖራል። በዛ ሂደት ውስጥ በግልጽ እናየዋለን ማለት ነው። ስለዚህ እውነተኛ ሀቀኛ አማራ ልጆች አንገታቸውን ደፍተው ትግል ውስጥ ያሉ ድርጅቱን በዚህ ቁመና እንዲደርስ ያደረሱ ስላለ ያንን ፓወር ቫኪዩም ሊሞላ የሚችል ቁመና አለ። ነገር ግን አገር ስንረከብ አማራ ፋኖ ብሔራዊ ንቅናቄ ብቻውን አገር ሊያስተዳድር አይችልም። ስለዚህ ኢትዮጵያውያን ወንድምናቶቻችን አብረውን እንዲቆሙ እንፈልጋለን። ለዚህ ደግሞ ተግተን እንሰራለን። ለዚህ የሚሆን ደግሞ ፕላትፎርም አለን። ድርጅቱ ይህን እየገመገመ በተለይ በአማራ ጥያቄ ላይ በአማራ ጥያቄዎች ላይ ግልጽ የሆኑ የአማራ መሰረታዊ ጥያቄዎቻችን አሉ። የማንነትና ወሰን ጥያቄ አለ። የትርክት ስሁት የሆነ ትርክት አለ። የህገ መንግስት ጥያቄ አለ። የኢኮኖሚ፣ ማህበራዊ፣ ፖለቲካዊ ጉዳዮች ስብራቶች አሉ። እነዚህን ግልጽ በሆነ መንገድ ተወያይተን አንድ አቋም የሚይዝ ሪኮግናይዝ የሚያደርግ የአማራን የኢትዮጵያን ውድቀት የሚረዱ አደረጃጀቶች፣ ተቋማትና በየትኛውም ዘርፍ በትጥቅ ትግልም ይሁን በፖለቲካ ትግልም ይሁን በሰላማዊ ትግል የምንበለው በየትኛውም አደረጃጀት ሂዩጅ የሆነ ይህንን አገዛዝ ለመጣል እየታገለ ያለ አካል አለ። ከሱ ጋር አብረን እንሰራለን፣ እንደራጃለን፣ እንቀናጃለን። በዛ መንገድ ህዝባዊ መንግስት ወደፊት የምንመሰረትበት እድል ይኖራል ማለት ነው። ሰው ያን ቫኪዩም በፍጥነት ለመሙላት ግን የቅድመ ዝግጅት ስራዎች አሁን ድርጅቱ እየሰራ ነው ያለው። ሁላችንም በዛ ልክ መቃኘት መቻል አለብን የሚል ሀሳብ ነው ያለኝ። ሌላው ምናልባት በውጭ በኩል ያሉ የትግሉ አስተባባሪዎች እውነት ለመናገር አንዳንዶቹ የትግሉ ባለቤትም ናቸው። ሀገር ውስጥም ትግል ላይ የነበራችሁ ወደዛ ሄዳችሁ የትግል አካሉ ናችሁ የሄዳችሁ ናችሁ። ወይም ደግሞ በዛው ባለንበት ውስጥ ሆነን ትግሉን ለአመታት ምናልባትም ለ30 እና ለ40 ዓመታት ውስጥ ስንታገል የነበርን አካላት አለን። ይሄ በጣም ዳይናሚክሱ ሰፊ ነው፣ ሁላችንም እናውቀዋለን። በጣም ብዙ ዳይናሚክስ ነው ያለው። ትግሉ መሬት ላይ ብዙ ዳይናሚክስ ነው ያለው፣ ውጭ ላይ ያለውም ዳይናሚክስ ነው ያለው። በአጋጣሚ ይህንን ድርጅቱ ውይይት ጀምሮበታል። በጣም ግዙፍ ማህበራት አሉ፣ በጣም ግዙፍ የተቋማት አሉ፣ አደረጃጀቶች አሉ። ከዚህ ውጭ በሆነ ደግሞ አንዳንዶቹ ተቋም የሚያክሉ ደግሞ ትልልቅ ለሀገር የሚጠቅሙ ወንድምናቶቻችን አሉ። አሁን እኛ ዘው ብለን በአንድ ጊዜ ሄደን ላለማድረግ ይሄ በጥናት እየተሰራ እንደሆነ እንድትወስዱ እንፈልጋለን። ራሱን ችሎ የድርጅቱ ከፍተኛ ስራ አስፈጻሚና በውጭ ጉዳይ መምሪያው ራሱን የቻለ ግልጽ የሆነ ሰነድ እየተዘጋጀ ነው። በዚህ የጥናት ሪፖርት መሰረት አደረጃጀቱ ይሰራል። እውነት ነው፣ ከግለሰብ አደረጃጀት የተሻለ ነው። ብዙ ጊዜ ስንደራጅ ተቋም ሲኖረን ነው የተሻለ አቅም የምንፈጥረው። ግን ደግሞ ለምሳሌ አንድ ውጭ ሀገር ካለ እንኳን አንድ ከተማ ላይ 2-3 ማህበራቶች ይኖራሉ። 70-80 ማህበር ሊኖር ይችል ይሆናል አደረጃጀት። ከነዚህ ውስጥ ሁሉም የአማራን ኮዝ ሁሉም የአማራን ትግል ላይ ደግፍ ይችላል። ብዙዎቹ ይደግፋሉ እንኳን ብለን ብናስብ እነሱን የምናወያይበት የምንመካከርበትና የትግሉ አካል የሚሆኑበትን ፕላትፎርም እንፈጥራለን። ይሄ ተቋማዊ በሆነ መንገድ እየተሰራ ስለሆነ በዛ ልክ ሁላችንም ዝግጁ ነን እንድንጠብቅ ነው። ግን ደግሞ ትግል የሚቋረጥ አይደለም። የጋራ የሆኑ ነገሮች አሉን። አሁንም ቢሆን ነገ ትግላችን ፋይናንስ ይፈልጋል፣ ነገ ዲፕሎማሲ ይፈልጋል፣ ሚዲያ ይፈልጋል፣ እውቀት ይጠይቃል። በዛ ልክ ሁላችንም በቅንነት የአማራን ሕዝብ ትግል ወደፊት ከፍ ለማድረግ ዝግጁ ሆነን በቅንነት እንድንጠብቅ እንፈልጋለን። በየትኛውም መንገድ ላይ ቅሬታ ሊኖር አይችልም። እኔ ለምሳሌ ተሳስቼ የሆነ ሚዲያ ላይ ልቀርብ እችላለሁ፣ በሆነ በማቀው ማለት ነው። ወይም ደግሞ በሆነ ማህበር ውስጥ እጄ ኮሚኒኬት ላደርግ እችላለሁ። ኦፍኮርስ ወደፊት እንደዛ አይሆንም። ቀስ እያደረግን ሲስተሙን እናላምዳለን። እኛም ያው እየተላመድ እናንተም እኮ እንደዛ እኮ ናቸው። ሳሙኤል ለምሳሌ የሆነ ጋዜጠኛ ወይም የሆነ ማህበር ሰብሳቢ ለእኔ ለአርበኛ ምሬ ወዳጆ ወይም ደግሞ ለመከተው ለአርበኛ ደረጀ ለዘመነ ላስረስ ሊደውል ይችል ይሆናል። በሚያውቀው ነው። ይህን እንደ ስህተት አንውሰደው፣ በሆነ አጋጣሚ ቢወጣም ማለት ነው። ከዚህ በኋላ ግን እሱን እንዴት እያደረግን ወደ ሲስተም ወደ ተቋም እናምጣው የሚለውን ግን እናንተም በትዕግስት እንድትጠብቁንና እንድታግዙንም ጭምር በዚህ አጋጣሚ መጠየቅ እፈልጋለሁ። ከዛ ውጭ ሰው እንዳልኩት ይሄ በውጭ በኩል ያለውን ጥናቱ እንዳለቀ በቀጥታ ማህበራቶችን ተቋማትን የማወያየት ስራ ነው የምንሰራው ማለት ነው። ሌላው ምናልባት በዚህ በእቴ ጋዜጠኛ ቀለብ ስዩም ያነሳችው
የአማራ ስትራቴጂክ ጥያቄዎችን በተመለከተ ያው ቅድም ለማንሳት ሞክሬያለሁ። በግልጽ እነዚህ ነገሮች አንደኛው በማኒፌስቶ የሚመለስ ነው። ማኒፌስቶ በግልጽ ብጥር አድርጎ ዞት ይወጣል። ይህንን በነገራችን ላይ ለምን ወደ ትግሉ እንደገባን የትግላችን ማጠናቀቂያ ምን እንደሆነና መቼ እንደሆነም ጭምር በግልጽ የምናስቀምጠው ነው የሚሆነው። አብዛኛው ነገር ይህንን እኔ ለአማራ ትግል ደጋፊ ለአማራ ትግል ኮዝ የወጣ አካል ስለምታውቁት ከእናንተ የተለየ የተደበቀ ዓላማ የለንም። ህዝባችን የሚፈልገውን ህዝባችን የተሳደደበትን ጥያቄ ማስመለስ ነው። ይሄ ደግሞ ስትራቴጂክ በሆነ መንገድ ራዲካል በሆነ መንገድ ጥያቄው እንዲመለስ እንፈልጋለን። ቅድም እንደተባለው በዚህ በድርድር በምናምን ጠላት ጋር ተደራድረህ የምታመጣው ለውጥ ስለሌለ ይህንን ስር ነቀል በሆነ መንገድ ለማስተካከል በዚህ ላይ ወደፊት ጥያቄዎች ካሉ እንድታግዙን እንፈልጋለን። ሰፊ የቲንክ ታንክ ግሩፕ ይኖረናል። የምንወያይባቸው መድረኮች ይፈጠራሉ። በዛ ሂደት ውስጥ ሁሉ የብዙዎቻችሁን አቅምና እውቀት ድርጅቱ መጠቀም ይፈልጋልና በዛ ልክ እንድታግዙን በግልጸኝነት የሚል እንትን ያለን እንጂ እዚህ ውስጥ ያለው ድርጅት አመራር ወይም አባል ሰራዊት ብቻውን አይደለም ይህን ድርጅት ሊያሻግረው የሚችለው። ሌላ ምናልባት የማዕከላዊ ኮሚቴ አወቃቀርን በተመለከተም እሱም እንግዲህ ቅደም ተከተል ስላለው ነው። አሁን በዚህ ሰዓት ድርጅቱ ቆሟል። ስራ አስፈጻሚ መዋቅሩ እያለቀ ነው። ቅድም እንደተባለው ይሄ ወደ ታች ካስኬድ ይደረጋል። እዞች አሉ፣ ኮሮች አሉ፣ ክፍለ ጦሮች አሉ፣ ሰራዊቱ አለ። ይህንን የማዋሃድ በዲስፕሊንና በአዲሱ መመሪያ እንዲመራ የማድረግ ስራ እንሰራለን። ከዛ በኋላ ወደ ማዕከላዊ ኮሚቴ ወደ ቅድም በኮሚሽን ደረጃ የተገለጹት ወደ ጠቅላላ ጉባኤ መዋቅር ነው የሚሄደው። እነሱንም ኦልሬዲ አሁን ስራ እየተሰራ ስለሆነ በቅደም ተከተል ይፋ የምናደርግ ወይም የምንጨርሳቸው ይሆናል ማለት ነው። የፋኖ ዲስፕሊን ተገልጿል። እንደው ባጭሩ እዚህ ላይ ወንድሜ መሳይ መኮንን ጋዜጠኛ መሳይ መኮንን ያነሳው የአሳውና የውሃው ጉዳይ ነው። ህዝባችንና ፋኖ የነጻነት ታጋይ የመጀመሪያ ቅድመ ሁኔታው ምንድነው? ህዝብን እንዳይን ብሌን አድርጎ ማየት ነው። በቃ ሌላ ምንም የለውም። ለምን ከተባለ ለህዝብ ነው የወጣ ነው። ለምን ከተባለ መሸሸጊያችን፣ ከለላችን፣ ትጥቅና ስንቃችን የወጣንለትም ህዝብ ስለሆነ ማለት ነው። ስለዚህ ልክ አሳው ያለ ውሃ እንደማይኖረው ሁሉ ይሄ ነጻነት ታጋዩ ፋኖ ያለ ህዝብ ሊኖርም አይችልም። በዚህ ሂደት ውስጥ እንኳን የአንድነት መጣ። እውነት ለመናገር ከዚህ በኋላ ህዝባችን ሲበድል ሲያሳቅቅ የነበረ አካል ሁሉ ከሁለት አንዱ ይመርጣል ማለት ነው። ወይ የነጻነት ታጋይ ይሆናል ወይ ደግሞ ከጠላት ጋር ሄዶ ይሰለፋል። መሀል ላይ የሚቆምበት እድል የለውም። ከዚህ በኋላ የለም። በቃ ወይ ነጭ ወይ ጥቁር ነው ሊሆን የሚችለው። በዛ ሂደት ውስጥ ደግሞ ተቋሙ አንድ ስለሆነ ከዚህ በኋላ ከአንዱ ወደ አንዱ እየሄደ የሚያምታታበት እድል ስለሌለ አብዛኛውም እንደምታውቁት አገዛዙ ያሰማራቸው ወይንም ደግሞ ትግሉን እንደ መልካም አጋጣሚ ተጠቅመው የመጡ ዘራፊ ቡድኖች ናቸው ሲያደርጉ የነበሩት። ስለዚህ የህዝባችን እንባ የሚቆምበት ጊዜ እየመጣ እንደሆነ እንድንወስደው ለማለት ነው። ተገቢ እንትን ነው። እኛም ብዙዎቻችን አንገታችን የሚያስደፋን ይሄ ነው። በነገራችን ላይ በጣም የሚያሳቅቀን ነገር ሁሉ ይሄ ነው። ህዝባችን በፋኖ ስም አገዛዙ አሰማርቶ ወይንም ደግሞ ግለሰቦች በራሳቸውም ጭምር ሂደው መከራ ሲያበሉበት የነበረው ዘመን ነው የሚያሳቅቀን የነበር። እሱ ጊዜ ከዚህ በኋላ እየጨለመ እንደሆነ እንዲወሰድ ነው። ሌላ አካባቢ ያለው እንግዲህ ይሄ ራሱን የቻለ ተቋሙን በሰፊው የምሰራበት ይሄ ነው። በትጥቅ ትግል የምንበለው በሌላም ትግል ይሁን የትግላችን አጋር የሆኑ የአማራን የመከራ ጊዜ ለማሳጠር የኢትዮጵያን የመከራ ጊዜ ለማሳጠርና ኢትዮጵያን ለማስቀጠልም ጭምር ከጎናችን ከሚሰለፉት ጋር በእያንዳንዱ መዋቅር በየመምሪያዎች እቅድ ታቅዷል። በዛ እቅድ መሰረት የምንሰራ ይሆናል ማለት ነው። ዓለም አቀፍ ማህበረሰቡን በተመለከተ ከኛ ይልቅ ሞር እናንተ ነው የምትቀርቡት። ብዙዎች የትግሉ ሚዲያዎች፣ አንቂዎች፣ ፖለቲከኞች ያለነው በውጭ ነው። ስለዚህ በያለንበት አገርና አህጉር በያለንበት ቋንቋም ጭምር ተጠቅመን የፋኖን ትግል ዓላማውን ግቡን ይህንን ወደፊት ግልጽ የሆነ የዲፕሎማሲ አደረጃጀት ይኖረናል፣ የሚዲያ ይኖረናል። ግን አሁንም ያለው ሂውጅ የሆነው ይሄ አደረጃጀት በቀጥታ ከአማርኛ ቋንቋ ባሻገር የተለያዩ ቋንቋዎችን በመጠቀም ተደራሽ የምንሆንበትን መንገድ የአማራን ግፍና መከራ የምናሳይበት እኔ በጣም በዚህ ጉዳይ ላይ ሁላችንም አለመስራታችን ማወቅ መቻል አለብን። የአማራን ግፍና በደል የሚዘግብ ወለጋም ይሁን ወልቃይት መተከልም ይሁን አዲስ አበባ ላይ ወይም ደግሞ ሌላ ቦታ ላይ የአማራ በየቀኑ በጅምላ መገፋት መታረድና
መሳደድ ከአማርኛ ሚዲያ ውጭ የሚዘግቡ ብዛም አይደሉም። ሰው አሁን ይህንን እኔ ባለኝ መረጃ ሚዲያ መምሪያችንም የህዝብ ግንኙነት መምሪያውም ጭምር በሰፊው የያዘው ስለሆነ ወደፊት ይህንን የጋራ የቤት ስራ እንድናደርገው ለማለት ፈልጋለሁ። እንግዲህ ጋዜጠኛ ወንድሜ እንዳልካቸው ከላይ ጥያቄዎችን አብሬ ስላነሳዋቸው በዛ እንድታያቸው ፈልጋለሁ። በግልጽ የህልውና ትግል ነው የገጠመን፣ የቅንጦት አይደለም። የአማራ ትግል የዳቦ ጥያቄ ሌላ ነገር አይደለም። ህልውና ኤግዚስተንሻል ትሪት ነው የገጠመው። ስለዚህ ይሄ ደግሞ ከትርክት ጀምሮ ነው የሚስተካከለው፣ ትርክት ጀምሮ። በነገራችን ላይ የአማራ ህዝብ ምስጋና ሲገባው በኢትዮጵያ ህልውና በኢትዮጵያ ግንባታ ሂደት ውስጥ የአንበሳውን ድርሻ ወስዷል። የሚያስፈልገው በዚህ ሰዓት እንደውም ምስጋና ነው የነበረው። በተገላቢጦሹ ግን የኢትዮጵያ የመከራ የኢትዮጵያ መከፋፈል ሌሎችም ነገሮች ከዚህ የስሁት ትርክት የሚጀምሩ ናቸውና ከዛ አንጻር ይህን ግልጽ በሆነ መንገድ የማንነትና ወሰን፣ የህገ መንግስት፣ የሽግግር ፍትህ፣ ፖለቲካ፣ ኢኮኖሚና ማህበራዊ ስብራታችን ወይም ደግሞ መሰረታችን ተንዷል። እሱን ስብራት የመጠቀም በጣም ሴንሲቲቭ የሆነ ፖለቲካ የጠላት አጀንዳ ሲመጣ ደግሞ እሱን ጉዳይ ሰከን ብሎ ቆም ብሎ መገምገም ስለሚያስፈልግ ነው። ያ ማለት በአላማችን ላይ በጋራ ጉዳዮቻችን ላይ ኮምፕሮማይዝ እናደርጋለን ማለት ግን አይደለም። ዞሮ ዞሮ ግን ግብአቱን እንወስዳለን። አሁንም ይህን ጉዳይ ወደፊት እያስተካከል ነው የምንሄደው። አሁን እኮ መምሪዎች እንኳን ገና ድልድላቸው በአግባቡ አላለቀም። ምክትል መምሪዎች ገና አላለቀም። በጋራ የሚሰሩ ስራዎች አሉ፣ እቅድ አለ፣ የስራ መረካከብ አለ። የሁለቱ ድርጅት እንትን ገና የስራ እንኳን ረከከብ በአግባቡ ባላለቀበት ሁኔታ ጠላት በሚያመጣው አጀንዳ ላይ የተወሰነ እንኳን እንትን ብንል እሱን መረዳት ያስፈልጋል ማለት ነው። ምናልባት ጋዜጠኛ ምናላቸው ስማቸው ከአንድነቱ በኋላ ከርተው በሚሄዱ ላይ ምን አቋም አላችሁ የሚለው ይህንን ድርጅታችን በዚህ አጋጣሚ ለዚህ የሚሆን ደንብ እያዘጋጀ ነው። ስለዚህ ከዚህ አንጻር ወደፊት በድርጅቱ በኩል የሚወጣ ነው ሊሆን የሚችለው። በነገራችን ላይ ጠላትም ምን በለው ሌሎች ሊመጡ ነው ምናምን የሚለው አካል ካለ የራሱ ሰዎች ካሉ ሊሄዱ ይችላሉ። ይሄ እኮ በነገራችን ላይ ድርጅቱ ህዝባዊ ሆኖ የቆየ ትግል ስለሆነ በዚህ ህዝባዊ ትግል ውስጥ በጣም በርካታ ፍላጎት ያላቸው አካላት ተሰግስገው ነው የቆዩት። ሊመጡ ነው የሚላቸው ካሉ የራሱ ያስቀመጣቸው ሰዎች ናቸው። ትናንት የሚለዋል ነገም ይሄዳሉ ማለት ነው። አሁን መኖር አይችሉም፣ አበቃ አይችሉም። ብርሃንና ጨለማ አብሮ ሊኖር አይችልም። አሁን በዚህ በአገዛዝ ውስጥ ሆነህ በጠራ ድርጅት መስመር ውስጥ ተጠያቂነት ባለበት ውስጥ ህግና ስርዓት በሚሰፍንበት ውስጥ ሰርቫይቭ ማድረግ አይችሉም። ሊመጡ ነው ካሉ እንግዲህ የቀሩ አካላት ካሉ ሊወስድ ይችላል ነው። ከዛም በላይ ግን ሞር ፕሮፓጋንዳ ነው ሊሆን የሚችለው፣ ፕሮፓጋንዳ ነው ሊሆን የሚችለው እንጂ አንድ ሰው ሁለት ሰው ፎቶ እያነሳ የራሱን መሳሪያ እያመጣ እየደረደረ ያንን ሚዲያ ላይ በአዋለ ቁጥር ፍላጎት ነው የሚኖረው። ኦፍኮርስ የሚሄድ ሰው ሊፈልግ ይችላል፣ እሱ ፍላጎቱ አለው። አሁን እኮ አገዛዙ እነዚህ አካላት ይመጡልኛል ብለው ምንድነው የሚባለው ይሄ በአማርኛ አባባል አለ፣ የበሬ ቆለጥ ይወድቃል ብላ ቀበሮ ስትከተለዋለች የሚባል አባባል አለ። እንግዲህ ይመጣሉ እያለ ከሆነ ያው የሄዱትም የሱ ሰዎች ናቸው ሄደዋል፣ የቀሩትም የሱ ሰዎች ካሉ ሊሄዱ ይችላሉ ማለት ነው በዚህ ላይ። ነገር ግን በግልጽ የምንነግራችሁ የትግሉ የማጥራት ደረጃ የላካቸው ሰዎች ናቸው። በቃ የማይመለከታቸው ስለሆነ ነው። የትግሉ መጀመሪያው የነጻነት ታጋይ አይደሉም፣ ጥገኞች ናቸው። እነዚህ አካላት ነገም ሲከብዳቸው ሊሄዱ ይችላሉ ነው። በዚህ ልክ ነው ሰው። በነገራችን ለዚህ ላይ አንድ ተጨማሪ እንትን መጠቆም ፈልገው ብዙ ጊዜ የአማራ ፋኖን እንትን አንድ ድሽቃ ሁለት ድሽቃ ሁለት ሶስት ብሬን ስናይፐር አድርጎ የሚያስብ ካለ ይሄ መሬት ላይ ያለውን ሪያሊቲ አልተረዳም ማለት ነው። በግልጽ የምነግራቸው እርግጠኛ ሆኜ ማለት አማራ ፋኖ ብሔራዊ ንቅናቄ ካገዛዙ በላይ ድሽቃ ብሬን ስናይፐር አለው። በእርግጠኝነት ነው የምነግራቸው፣ ካገዛዙ በላይ ሰራዊት አለው። ይሄ በመቶ ሺህ የሚቆጠር ሰራዊት
እና ይሄ ሁሉ ደግሞ እስከ አፍንጫው የታጠቀ ሰራዊት ሁለት ሰው አንድ ሰው ሶስት ሰው ስለሄደ ሰራዊቱ እንደገባት ተደርጎ የሚቆጠር ከሆነ የስተት ነው። 0.1 እንኳን አፌክት አያደርገውም። የአንዳንዶቹ ደግሞ መሄድ ብለሲንግ ነው ለኛ፣ በቃ በጣም ብለሲንግ ነው መሄድ። በትግሉ ላይ የሚኖሩ ናቸው እንጂ ለትግሉ የኖሩ ስላልሆነ እና በዛ አግባብ እንዲታይ ነው። ነገር ግን ወደፊት ጥርት ያለ ህግ ተዘጋጅቷል። የሚጠየቁበት አግባብም አለ። የህዝብን ንብረት ይዘው በትግል ስም ይዘው የሚገቡ አካላት ከዚህ በኋላ በየትኛውም ቦታ ላይ ገብተው አያመልጡም። በግልጽ ነው የምነግራቸው። ነገ የሚሄዱት አይደሉም፣ ትናንት የሚሄዱት ጭምር የህዝብን የድርጅትን ሀብትና ንብረት የህዝብን ንብረት ዘርፈው መሳሪያ ይዘው የሄዱ አካላት ካሉ ምናልባትም በዚህ ትግል ውስጥ ከመደበኛ ጠላታችን ባልተናነሰ ሁኔታ በባንዳነት የምንጠይቃቸው የምንከሳቸው አካላት እንደሆኑ መረጃው እንዲኖረን ነው። ድርጅቱ በዛ ልክ ጠንከር ያለ አቋም እንዳለው ነው እንግዲህ ሲወጣ በግልጽ የምናየው ስለሚሆን ማለት ነው። ከዛ ውጭ ግን እንደው በጣም ረጅም ሰዓት እንዳልወስድ እኔ በመጨረሻ ማለት የሚፈልገው ምንድን ነው፣ የአማራ ህዝብ እንደ ህዝብ ሁሉ ነገር አለን፣ ሁሉ ነገር ማለት ነው። ግን ሁሉ ነገር እያለን እንደሌለን ነው የሆነው። መግባባት እንዳንችል፣ አንድ ላይ እንዳንቆም፣ ተቋም እንዳንገነባ እንደ ባቢሎናውያን ቋንቋችን እንዲደበላለቅ ተደርጎብን ላለፉት 40 50 60 ዓመታት ያልተከፈለ ዋጋ የለም። እኔ በጣም በዚህ ትግል ውስጥ እጅግ በጣም የምጓጓለት ነገር በግሌ ምንድነው ካላችሁኝ እንደ አንድ ፋኖ አባልና አመራር ትልቅ ዋጋ የከፈሉ ህዝባችን ትግሉ ባውሉ የማያውቃቸው አካላት አሉ። በየቦታው ስንት ጀግኖች የውስጥ አርበኞች አሉ። በዚህ ትግል ውስጥ በየሸለቆው በየሸንተረሩ ብዙ ዋጋ የከፈሉ ጀብዳቸው እንደነ በላይ ዘለቀ እንደነ አብዲሳ አጋ እንደነ አፄ ቴዎድሮስ እና እንደ ሌሎችም ጀግኖች ገና የሚዘከርላቸው ጀግኖች አሉ። ይሄ ድርጅት ቆሞ የነዚህን ባለውለታ የአማራ ባለውለታ ከፍ እንዲያደርጋቸው እንዲዘክራቸው እንድናመሰግናቸው ነው የምንፈልገው። ስለዚህ ትግሉ በዚህ ልክ ጀግኖች እስካሁን ስማቸውን የማናቀው ጀብደኝነታቸውን ጀግንነታቸውን የማናቀው ስላሉ በጣም ብዙዎች ነን። በጣም ሁሉም ነገር አለን፣ ሁሉም አቅም አለን። እንዳማራ የሌለን ነገር የለም። የጎደለን ምንድነው ካላችሁኝ ድርጅት መስርተን መታገል አለመቻላችን ብቻ ነው። እንዲሁ ተበትነን የሚሰበስበን አጀንዳ የጋራ አጀንዳ የሌለን፣ የጋራ ድርጅት የሌለን፣ የጋራ ራዕይ የሌለን፣ የጋራ መስመር የሌለን ሆነን ለአመታት ዋጋ ከፍለናል። ከዚህ በኋላ ግን ይሄው ድርጅቱ ተመስርቷል፣ መስመሩም ተዘርግቷል። በዚህ ተቋም በዚህ ድርጅት ውስጥ ገብተን እርግጠኛው ነኝ የምነግራችሁ ለአማራ አይደለም ተስፋ ምን ሆነው ለኢትዮጵያ ተስፋ ምን ሆነው እኛ ነን። በየቦታው የተገፋ ኢትዮጵያዊ ያለ የተገፋ ህዝብ አለ። ለቀንዱ ለምስራቅ አፍሪካ ተስፋ የሚሆነው የአማራ መደራጀትና በዚህ ልክ መምጣት ነው። ስለዚህ ማንንም አንገፋም፣ የራሳችን መብት እናስከብራለን፣ ፍትህን እናሰፍናለን፣ ከህልውና አደጋ ወጣን ወደ ከፍታችን እንመለሳለን። የኢትዮጵያንም ጣፈንታ ወደፊት ከሌሎች ወንድምናቶቻችን ጋር በጋራ ሆነን እንበይናለን። ይህን ለማድረግ ምንድነው የሚያስፈልገው? ድርጅት ነው የሚያስፈልገው፣ መስመር ነው የሚያስፈልገው። እሱን ጨርሰናል። በዛ ሂደት ውስጥ ህጋዊነት አለ፣ ተጠያቂነት አለ፣ ኃላፊነት አለ። በተቋም ሰርተን ሁላችንም ህዝባችን ከመከራ እንድናወጣ ለማለት እንፈልጋለሁ። በድጋሚ ሁላችንም እንኳን ደስ ያለን። እንግዲህ እንደ አማራ ፋኖ ብሔራዊ ንቅናቄ ሌሎች ከፍተኛ አመራሮች ኔትወርክ ላይ ባለመሆናቸው መልእክት አስተላልፈውልናል። በጣም ወሳኝ የሆነ እንደው በመጨረሻ አርበኛ መከታው ማሞ የአማራ ፋኖ ብሔራዊ ንቅናቄ ተቀዳሚ ምክትል የኮሚቴም አባል ስለሆነ ነው ይህንን መልእክት የላከውና ዛሬ በዋናነት እዚህ የተገናኘ ነው የአንድነቱን ጉዞ በተመለከተ በሁለቱም እዚህ በፊት በነበርንበት ድርጅት የሁለቱም የጋራ ኮሚቴዎች እና ታዛቢዎቻችን በጋራ ሆነን ሂደቱን ለማሳየት ነው። ሌላ አይደለም። ዛሬ የተገናኘ ነው አንድነታችን በተመለከተ እንዴት እንደመጣ ስኬቱ ምንድነው፣ ፋይዳው ምንድነው የሚለውን በተመለከተ ነው ዋናው ትኩረታችን። ከዚህ ወጣ ያሉ በልባችን የያዘናቸው ጥያቄዎችን አንስተናል። ትክክል ነው ጥያቄው መነሳቱ፣ ግን ጊዜውም አጀንዳውም በዋናነት ዛሬ ስላልሆነ በእያንዳንዱ ጉዳይ ላይ ወደፊት እንሄድበታለን። እርግጠኛ ነኝ ወደፊት በፖለቲካ መምሪያው፣ በውጭ ጉዳይ መምሪያው፣ በህዝብ ግንኙነት መምሪያው፣ በስትራቴጂክ መምሪያው፣ በአደረጃጀት መምሪያው፣ በህዝብ አስተዳደር መምሪያው፣ በዚህ ሁሉ ወደፊት የምንሄድበት ነው የሚሆነው። ያኔ
እንዳልኳችሁ እየጠራ ይመጣል። እየተማመንን እንመጣለን። እንዴ ትናንትና እኮ እኔና አርበኛ አስረስ፣ ትናንትና እኮ አርበኛ ደረጀና አርበኛ ሀብቴ ወልዴ፣ ትናንት አርበኛ መከተውና አርበኛ ምሬ እኮ የተለያየ እንትን የነበር ነው። ዛሬ ግን እንዳይን ብሌን የምንተያየን እንዳይን ብሌን። እኔ ከዚህ በኋላ አርበኛ አስረስን፣ አርበኛ ዘመነ ካሴን፣ አርበኛ ምሬ ወዳጁን፣ አርበኛ መከተውን ደሳለኝ፣ ሀብቴ ወልዴን፣ አስቻለው ማንም እንዲሁ ብድግ ብሎ ከመሬት ተነስቶ ጭቃ እንዲቀባብን አንፈልግም። በቃ ልንሞት የወጣ ነው መሬት ላይ እኛንን፣ እኛ ደግሞ ከእናንተ ጋር በጋራ ሆነን የምናሸንፈው። ስለዚህ በዚህ የጠራ መስመር ውስጥ የጋራ ጠላቶቻችን እያጠራ ነው መሄድ መቻል ያለብን። በዚህ ልክ ልብ ከልብ ሁላችንም እንገናኝ። በፍቅር ነው ይህን ትግል የምናሻግረው። ስለዚህ የአማራ ፋኖ ብሔራዊ ንቅናቄን በዚህ አጋጣሚ በተለይ የኮሚቴውን የአንድነቱን ኮሚቴ ወክዬ በድጋሜ እንኳን ደስ ያለን፣ የድል ጽዋ እንድናነሳ ሁላችንም በትዕግስትና በስሜት ሳይሆን በስሌት በቅንነት ለአማራ ሕዝብም ለኢትዮጵያም ነጻነት ሁላችንም የድል ባለቤት እንድንሆን አብረን እንስራ ጥሪ በዚህ አጋጣሚ አስተላልፋለሁ። ሁላችሁንም ከልብ እናመሰግናለን። እግዚአብሔር ይስጥልን። ጨርሰናል። መልካም ጊዜ